Tara Kabupugar አኩላው አያትየውን ውጦ ትንሿን ልጅ ተደብቆ እየጠበቀ ነው። ምን ይፈጠር ይሆን? ታሪኩን እስከ መጨረሻው ከተከታተላችሁ ደስ የሚለውን ፍጻሜ አብረን እናያለን። አሁን ወደ ታሪኩ። ባለቀይ ኮፍያዋ ልጅ ከለታት በአንድ ቀን ጥልቅ ጫካ በከበበው መንደር ውስጥ ሁሉም ሰው የሚወዳት ጣፋጭ ትንሽ ልጅ ትኖር ነበር። ልጅቷ ደግ፣ የማወቅ ፍላጎት ያላትና ሁልጊዜም ደስተኛ ነበረች። ለልጅቷ አያቷ ቀይ ሹራብ ካባና ኮፍያ ሰርታላት ነበር። ይህን ቀይ ሹራብ ካባና ኮፍያ ሁልጊዜ ስለምትለብሰው ሁሉም ሰው ባለቀይ ኮፍያዋ ልጅ እያለ ይጠራት ነበር። አንድ ፀሐያማ ጠዋት እናቷ ትንሽ የቅርጫት ምግብ አዘጋጀችላት። በውስጡም ትኩስ ዳቦ፣ አንድ ማሰሮ ማር፣ 10 ቸኮሌት፣ 2 አፕልና አንድ ኬክ ነበረው። እናትየው በደግነት እያየቻት ይህን ለአያትሽ ውሰጂልኝ፣ አያትሽ ሰሞኑን ትንሽ ብቸኝነት ተሰምቷታል፣ ስትጎበኛት በጣም ደስ ይላታል አለቻት። እንዲህ ስትልም አስጠነቀቀቻት። ወደ አያትሽ ጎጆ ቀጥ ብለሽ ሂጂ፣ ወደ ሌላ ቦታ ጎራ እንዳትይ፣ ከማታውቂው ሰው ጋርም እንዳትነጋገሪ አለቻት። ባለቀይ ኮፍያዋ ልጅ ፈገግ ብላ ቅርጫቱን ከእናቷ እየተቀበለች እሺ ማማ ደህና ሁኚ ብላ ተሰናብታ ወደ ጫካው ገሰገሰች። የምትሄድበት ጫካ ትልልቅ ዛፎች ያሉበትና በቅርንጫፎች ላይ በሚዘዋወሩ ወፎች የተሞላ ነበር። ጫካ ውስጥ ስትጓዝ በአበቦች ላይ የሚርገበገቡ ቢራቢሮዎችን እያየች ደስ እያላትም ነበር። ነገር ግን ትንሽ ወደ ጫካው እንደገባች ሌላ ፍጡር ከኋላዋ ተደብቆ እያያት ነበር። ከዛፉ ጀርባ አንድ ትልቅ ግራጫማ ተኩላ ወጣ። አይኖቹ ያበሩ ነበር እና በጨዋነት ፈገግ ቢልም ሹል ጥርሶቹ ይታዩ ነበር። ተኩላው በለስላሳ ድምፅ እንደምን አደርሽ የኔ ቆንጆ ልጅ አላት። በዚህ ቆንጆ ቀን ወዴት እየሄድሽ ነው ብሎም ደገመላት። ባለቀይ ኮፍያዋ ልጅ የእናቷን ማስጠንቀቂያ ረስታ በጨዋነት መለሰች። ታማሚ የሆነች አያቴን ልጠይቅ እየሄድኩ ነው። ከጫካው ማዶ ከሶስቱ ትላልቅ የሾላ ዛፎች ስር ባለች ትንሽ ጎጆ ውስጥ ነው የምትኖረው አያቴ አለችው በየዋህነት። የተኩላው ጆሮዎች ቀና አሉ። እንዴት ያለሽ ደግ ልጅ ነሽ አላት። እናስ በዚህ ቅርጫት ውስጥ ምን አለ ብሎ ጠየቃት። እሷም ትኩስ ዳቦ፣ አንድ ማሰሮ ማር፣ 10 ቸኮሌት፣ 2 አፕልና አንድ ኬክ ስትል መለሰች። ቀጥሎም ግን የምሰጠው ለአያቴ ብቻ ነው አለችው። ተኩላው ምንም ድምፅ ሳያሰማ ከንፈሮቹን እየላሰ እሺ ችግር የለውም አለ። ከዛም እንዳላዘገይሽ መልካም የእግር ጉዞ ይሁንልሽ ብሏት ራሱን በደስታ እየነቀነቀ በፍጥነት ወደ ጫካ ውስጥ ገባ። ነገር ግን ወደ ቤቱ አልነበረም የሄደው። ባለቀይ ኮፍያዋ ልጅ በሰላም እየተራመደች አልፎ አልፎ አበባዎችን እየለቀመች ጉዞዋን ቀጠለች። ተኩላው ግን በጫካ ውስጥ በፍጥነት እየሮጠ በመጨረሻም የአያቷ ጎጆ ቀድሟት ደረሰ። በዝግታ በሩን አንኳኳ። ከውስጥ የዋዋ አያትየው ድምፅ ማነው አለ። ተኩላው በጣፋጭ ድምፅ እኔ ነኝ ባለቀይ ኮፍያዋ ልጅ፣ ትንሽ ስጦታ ይዤልሽ መጥቻለሁ አለ የውሸቱን። አያትየው ወይ የኔ ልጅ መጣሽ፣ በሩ ክፍት ነው ግቢ አሉ በደስታ። ተኩላው በዝግታ ወደ ቤት ውስጥ ገባና ምስኪኗን አያት ሌላ ቃል ሳይናገሩ በፊት በአንድ ትልቅ ጉርሻ ዋጣቸው። ከዚያም በፍጥነት የአያትየውን የሌሊት ልብስ አገኘና ጸጉራማ ሰውነቱ ላይ ደረበው። ኮፍያውንም ደፋና አልጋው ላይ ወጥቶ አንሶላውን እስከ አገጩ ድረስ ጎትቶ ተኛ። ብዙም ሳይቆይ ባለቀይ ኮፍያዋ ልጅ ጎጆው ደረሰች። በሩ ክፍት መሆኑን አስተዋለችና ይህ ያልተለመደ ነገር ነው ብላ ቀስ ብላ ገባች። አያቴ ብላ ተጣራች። እኔ ነኝ ባለቀይ ኮፍያዋ ልጅ ብላ ተናገረች። ተኩላው የአያቷን ድምፅ ለመምሰል እየሞከረ ነይ የኔ ልጅ ብሎ በአያትየው ድምፅ መለሰ። ባለቀይ ኮፍያዋ ልጅ በዝግታ ወደ ውስጥ ገባች። ክፍሉ እንደነበረው ነው የሚመስለው፣ ግን የሆነ ነገር ያጠራጥራል። እንግዳ ነገር ተሰማት። ወደ አልጋው ቀስ ብላ ሄደች። አያቴ እንዴት ጆሮዎችሽ ትላልቅ ሆኑ አለች። ተኩላውም በደንብ እንድሰማሽ ነው የኔ ወድ አላት። አያቴ እንዴት ትልቅ አይኖች ኖሩሽ፣ በደንብ እንዳይሽ ነው የኔ ወድ። አያቴ እንዴት ትላልቅ ጆሮዎች ኖሩሽ፣ በደንብ እንዳቅፍሽ ነው የኔ ወድ። አያቴ እንዴት ትላልቅ ጥርሶች ኖሩሽ። ተኩላው ጮክ ብሎ በደንብ እንድበላሽ ነው ብሎ ከአልጋው ላይ ዘሎ ወጣ። ባለቀይ ኮፍያዋ ልጅ ጮኸችና ለመሮጥ ሞከረች። ነገር ግን በዚያ ጊዜ አንድ እንጨት ቆራጭ ከጎጆው አጠገብ እያለፈ ነበር። ጩኸቷን ሰምቶ በመጥረቢያ በሩን ሰብሮ ገባ። ተኩላውን አየና ወደፊት ዘሎ በአንድ ቅጽበት ባለቀይ ኮፍያዋ ልጅ አዳናት። ከዛም እንጨት ቆራጩ ተኩላውን ጭንቅላቱን ብሎ መሬት ላይ ጣለው። እንጨት ቆራጩና ባለቀይ ኮፍያዋ ልጅ ቆመው ሳለ ከተኩላው ሆድ ውስጥ የሚወጣ የለቅሶ ድምፅ ሰሙ። የአያትየው ድምፅ ነበር። እንጨት ቆራጩ የተኩላውን ሆድ በጥንቃቄ ከፈተውና አያትየውም በሕይወትና በጥሩ ጤንነት ወጡ።
ሁሉም ተደስተው እርስ በርሳቸው ተቃቀፉ። በጎጆ ውስጥ ተቀምጠው ባለቀይ ኮፍያዋ ልጅ ያመጣችውን ምግብ ተመገቡ። በዚህም አያትየው በጣም ደስ አላቸው። እናም ባለቀይ ኮፍያዋ ልጅ በዚያን ቀን በጣም አስፈላጊ የሆነ ትምህርት ተማረች። ሁሉ ጊዜ የእናቷን ትዕዛዝ መስማት እንዳለባትና ከማታውቀው ሰው ጋርም በጭራሽ መነጋገር እንደሌለባት። ታሪኩ በዚሁ ተፈጸመ። ተመሳሳይ ታሪኮችን መስማት ከፈለጋችሁ ሰብስክራይብ አድርጉና ቻናሉን ተቀላቀሉ። ተረት ከቡቡ ጋር